እሺ ፋሚሊያንስ እንዴት ናችሁ? ዛሬ በመጀመሪያ ቪዲዮአችን ተገናኝተናል። እናም እንዴት $1 የባንክ አካውንት ዶላር እንደምንገዛ ነው ማሳያችሁ። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እናም ላይክ በማድረግ ቪዲዮን ጀምሩ። በመጀመሪያም ወደ ክሮም ትገባላችሁ። ከዛም ወደ ሰርች ማድረጊያ ቦታ ላይ በመሄድ gotfundertrader.com ብላችሁ ሰርች ታደርጋላችሁ። ከዛም እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዛም ከታች የሰፖርት ቦታ ይመጣላችኋል። እሱን ክብ ነገር ትነካላችሁ። ከዛም ሜሴጅ የሚለውን ሴንድ አስ ሜሴጅ፣ ከዛን አይ ሃቭ ቬኬሽን፣ ከዛን እንደዚህ አይነቱን ሲያመጣላችሁ ካን ዩ ሴንድ ሚ $1 አካውንት ሊንክ ብላችሁ ትጽፉለታላችሁ። ከዛን ከጻፋችሁ በኋላ ትንሽ ሰከንድ ያስጠብቃችኋል፣ ትጠብቃላችሁ። ከዛም በሚልክላችሁ ሊንክ ገብታችሁ አካውንቱን ትገዛላችሁ ማለት ነው። ከዛም ከላይ ማይ አካውንት የሚለውን ትነካላችሁ። ከዛን ከነካችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። እናም በየትኛው ፕላትፎርም ነው ትሬድ የምታደርጉት ይላችኋል። እኛ የምንፈልገው MT5 ስለሆነ MT5 እንላለን። ከዛን የመጀመሪያ ስማችሁን፣ የአባት ስማችሁን፣ ሀገራችሁን፣ ክልላችሁን፣ ከዛም ፖስታል ኮድ፣ ከዛም የምትኖርበትን ከተማ፣ ከዛም ኢሜል አድሬሳችሁን ካስገባችሁ በኋላ በምን በኩል ነው የምትከፍሉት ይላችኋል። እኛ የምንፈልገው ክሪፕቶ ስለሆነ ክሪፕቶ እንላለን። ከዛ ወረታች ስክሮል ካረጋችሁ በኋላ አግሪመንቱን ከተስማማችሁ በኋላ ፕሌስ ኦርደር የሚለውን ትነካላችሁ። ከዛም ከዚህ በኋላ ነው ዋናው ነገር ፔይ ዋን USDT የሚለውን ነክታችሁ እኛ ያለው ወይም የምንፈልገው USDT ስለሆነ USDT የሚለውን እነካለን። ከዛም ኔትወርካችንን ያስመርጠናል። እኛ አትሪቢዩት 1 የሚለውን ነው የምንፈልገው። ከዛን ይሄን አድሬስ ኮፒ አድርጋችሁ ሂዳችሁ ትከፍላላችሁ። ግን ስትከፍሉ ኔትወርኩ መመሳሰል ስላለበት መመሳሰሉን ቼክ አድርጋችሁ ክፈሉ። ከዛም ወደምትፈልጉት ዋሌት ሂዳችሁ ትከፍላላችሁ። እኔ የምፈልገው MEXC የሚባለውን ስለሆነ በሱ ሂጄ እከፍላለሁ። ከዛን ዊዝድሮዋል ብዬ ቅድም ከዛ የመረጥኩት USDT ስለሆነ USDT እላለሁ። ከዛን ቅድም ያመጣሁትን አድሬስ ፔስት አድርጌ ኔትወርኩ ደግሞ ከዛ ጋር እንዲመሳሰል ቅድም የመረጥኩት አትሪቢዩት 1 ስለሆነ አትሪቢዩት 1 አድርጌ አማውንቱን ጽፋለሁ። ከዛን አማውንቱን ከጻፍኩ በኋላ ኮንፊርም እላለሁ። ኮንፊርም ቱ ዊዝድሮዋል። ትንሽ ኮምፕሊት እስከሚያደርግ እንጠብቀዋለን። ከዛም በኋላ እንደምታዩት ኮምፕሊት ሆኗል። ከዛም ወደ ቅድሙ gotfundertrader.com ትመለሳላችሁ። ከተመለሳችሁ በኋላ ይኸው እንደምታዩት በተሳካ ሁኔታ $1 የባንክ አካውንት ዶላር አካውንቱን ገዝተናል። ከዛን ባክቱ ማርቻንት የሚለውን ትነካላችሁ።
ከዛን ይኸው እንደምታዩት ወደ ዋናው ፔጃቸው ተመልሰናል። ግን እዚህ ጋር ብዙ የሚያስፈልግ ነገር ስለሌለ ወደ ኢሜይላችሁ ትመለሳላችሁ። ከዛን ወደ ኢሜይላችሁ ከተመለሳችሁ በኋላ ሪፍሬሽ ታደርጋላችሁ። ከዛን godfundertrader.com ሰፖርት የሚለውን ነክታችሁ ትንሽ ወደ ታች ስክሮል ስታደርጉ ሙሉ በሙሉ ሎጊን ዲቴይላችሁ ይመጣላችኋል። ከዛን ይኸው እንደምታዩት ሎጊን ቁጥራችሁን፣ ፓስወርዳችሁን እና ሰርቨራችሁን ኮፒ አድርጋችሁ ወደ MT5 ሄዳችሁ ሎጊን ታደርጋላችሁ። ከዛን ወደ ውስጥ ከገባችሁ በኋላ 3 ሰረዟን ትነኩና ማኔጅ አካውንት የሚለውን ትነካላችሁ። ከዛም ፕላስ ምልክቱን ነክታችሁ ወደ ውስጥ ገብታችሁ ቅድም ኮፒ ያደረጋችሁትን ሰርቨር ስም ሰርች ካደረጋችሁ በኋላ ወደ ውስጥ ገብታችሁ መጀመሪያ ላይ የሚጠይቃችሁ ሎጊን ነምበሩ ነው። ከዛም በኋላ ፓስወርዱን ካስገባችሁ በኋላ ሳይን አፕ ትላላችሁ። ይኸው እንደምታዩት $1000 ላይቭ አካውንቱን ሰጥቶናል። እናም ከኔ ጋር ትሬድ ማድረግ የምትፈልጉ ሰዎች ካላችሁ የቴሌግራም ቻናላችንን ዲስክሪፕሽን ላይ እናስቀምጥላችኋለን። እናም ሰብስክራይብ እና ላይክ ያላደረጋችሁ ሰዎች ካላችሁ ቪዲዮውን ሰብስክራይብ እና ላይክ በማድረግ ቪዲዮውን ጨርሱት። እናም በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።